በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብዙ በፕሮቴስታንት ስር የተደራጁ ሐሰተኛ እምነቶች ከሚያስተምሩት አስተምሮት አንደኛውና ቀንደኛው የሚባለው ኢየሱስ ክርስቶስ ለኛ አማላጃችን ስለሆነ የቅዱሳን ምልጃ አያስፈልግም። ይህንንም ሐሳባቸውን ለመደገፍ የተለያዩ የመጽሐፍ ቅዱስ ጥቅሶችን በሐሰተኛ መንገድ በመረዳት ብዙ ሰዎችን ያስታሉ። ለምሳሌ ሮሜ 8:34 በዕብራውያን መልእክቱ ዕብራውያን 7:25 ላይ ሌሎችንም በመጥቀስ ያስረዳሉ። አሁን ይህ አስተምሮት ትክክል ነው? ኢየሱስ ክርስቶስ አማላጅ ቢሆን የቅዱሳን አማላጅነት ያስቀራልን? እስኪ እንመልከት። ክርስቶስ አማላጅ ነው ሲባል ምን ማለት ነው? እንግዲህ አማላጅነት የሚለው ቃል በአንዱ ምትክ ሌላው መጸለይ የሚል ትርጉም አለው። ወይም ደግሞ ለሌላው ሰው አንዱ ምትክ የሚሆነው እሱን ተክቶ የሚሰራው በእርሱ መቅረብ የነበረበትን ጸሎት ያኛው ተከው የተባለው ሰው ሲያቀርበለት ወይም ደግሞ በምትኩ ቤዛዊ መስዋዕትን ሲያቀርብ ነው። ክርስቶስ አማላጅ ነው ሲባል የሚያመለክተው ክርስቶስ በእኛ በአብ ፊት ይጸልይልናል ማለት አይደለም። ክርስቶስ ለኛ መድኃኒት የሆነ ቤዛዊ መስዋዕትነት አቅርቦልናል ማለት። ይህን ማንም ቅዱሳን መላእክትም ሆነ ማንም ለሰው ልጆች ያቀረቡለት ነገር አይደለም። አንድያ ክርስቶስ ብቻ ለሰው ልጆች ያቀረበው ቤዛዊ መስዋዕትነት ነው። የክርስቶስ አማላጅነት የሚያመለክተው ክርስቶስ ለሰው ልጆች ኃጢአት ይቅርታ በቤዛዊ መስዋዕትነቱ አማካኝነት እንዳስገኘልናል። ይህንንም ለማመልከት መጽሐፍ ቅዱሳችንን የመጀመሪያው ጥቅስ የሚሆነው በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 6 ላይ ኢሳይያስ ምዕራፍ 53 ከቁጥር 6 እኛ ሁላችንም እንደ በጎች ተቅበዘበዝ ጠፋን፣ ከኛም እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ስለዚህ በእኛ በደል ምትክ የሆነው ክርስቶስ በእኛ በደል ምትክ ሆኖ ቤዛ የሆነው ክርስቶስ የኛን በደል ሁሉ ወደ እርሱ አደረገ፣ ተሸከመ። ሁለተኛ ጥቅስ የምናየው በማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ላይ ስንመለከት ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙም ኢየሱስ ክርስቶስ ትለዋል። አይሁዳውያን መሲሁን ያሰቡት የሮምን መንግስት አስወግዶ ከሮም ባርነት ወይም ከዚህ ካለው ከምድራዊ ባርነት ልክ በዳዊት መንበር ዳዊት ምድራዊ መንግስትን እንዳቋቋመው ሁሉ የዳዊትን መንበር ተረክቦ የሮምን መንግስት አስወግዶ የሚያስተዳድር ንጉስ ነበር ይጠባበቁት የነበር። ኢየሱስ ክርስቶስ ግን በምድር የተወሰነው በሮም የተያዙትን ባርነት ሳይሆን ከምድርም አልፎ ወደ ሲኦል የሚያወርዳቸው የሰይጣን ባርነት ነፃ ሊያወጣቸው ከኃጢአት ባርነት ነፃ ሊያወጣቸው ይመጣ። ስለዚህ ምን ይላል እዚህ ላይ ሲናገር ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙም ኢየሱስ ክርስቶስ። ስለዚህ ክርስቶስ አማላጅ ነው የሚባለው ስለዚህ ከኃጢአት ሰዎች ልጅ ነፃ ስለማውጣቱ ነው። ይህ ነፃ የወጣው ደግሞ በቤዛዊ መስዋዕትነቱ አማካኝነት። ስለዚህ በዚህ ምክንያት ኢየሱስ ክርስቶስ አማላጅ ወይም በሌላ አጠራሩ ደግሞ መካከለኛ ተብሎ በመጽሐፍ ቅዱስ ተገልጿል። ከዛው በማቴዎስ ወንጌል ምዕራፍ 20 ከቁጥር 28 ላይ ስንመለከት እንዲሁም የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ ክርስቶስ ወደዚህ ምድር ሲመጣ አንድና የመጀመሪያው ዓላማ ምንድነው? የሰው ልጆችን ከኃጢአት ባርነት ከዲያብሎስ አገዛዝ ነፃ አውጥቶ ወደ አብ መንግስት ሊያፈልሳቸው። ስለዚህ የሰው ልጅ ሊያገለግሉት ነፍሱን ለብዙዎች ቤዛ ሊሰጥ እንጂ ስለዚህ ኢየሱስ ክርስቶስ አማላጅ ነው ሲባል ምንድነው? ስለኛ በእኛ ምትክ አማላጅነት ማለት ስለ አንዱ ምትክ መሆን ስለሆነ ይህ ቃሉ በእኛ ምትክ ቤዛዊ መስዋዕትነቱን አሳልፎ የሰጠና ለኛ የኃጢአት ይቅርታና የድህነት መንገድ የከፈተልን መሆኑ እንጂ ስለኛ ልክ እንደ ሙሉ ወንጌል ሌሎችም የጴንጤቆስጣል ሴክቶች እንደሚናገሩት በሰማይም ሆነ እኛ ወደ አብ ስለሚጸልይልን አይደለም። ይሄንም እንደዚህ ማለት ትልቁን የክርስቶስን ቤዛዊ መስዋዕትነቱን ስራ ወደ ገደል የሚያከት ነው። ምክንያቱም ኢየሱስ ክርስቶስ በቤዛዊ መስዋዕትነቱ አማካኝነት ኃጢአት ምህረት አሰጠን የሚለውን ማንኛውም ቤተክርስቲያን የኛም ቤተክርስቲያን ጨምሮ የሚክደው ነገር የለም። የሐዋርያዊ ተዋረድ ያላቸው ካቶሊክም የኦርቶዶክስን ቤተክርስቲያን። ነገር ግን ምንድነው ብዙ ጊዜ ፕሮቴስታንቶች ክርስቶስ የክርስቶስ አማላጅነት ተብሎ የተጠቀሰው ቤዛዊ መስዋዕትነቱ እንደሆነ ስለማይረዱ ክርስቶስ ወደ አብ እንደሚጸልይልን አድርገው ስለሚረዱ ምንድነው ቅዱሳን ስለኛ ይጸልዩ ሲባል ክርስቶስ አማላጃችን ስለኛ የሚጸልይ ስለሆነ እንዴት ቅዱሳን የክርስቶስን ቦታ ተክተው ሊወስዱ ይችላሉ የሚል የማምታታት ሐሳብ በማምጣት ጽንሰ ሐሳቡን ሳይረዱት ልክ እኛ ሌሎች ኦርቶዶክስም ሆነ ካቶሊክ ቤተክርስቲያን የክርስቶስን ወደ አብ የመለመን ቀምተን ለቅዱሳን የሰጠን አስመስለው ያቀርቡታል። ይሄ ደግሞ በተሳሳተ ሐሳብ የወለደው የተሳሳተ አረዳድና አስተምሮት ነው። ስለዚህ ምንድነው ቅዱሳን አማላጅ ናቸው ሲባል ስለኛ ይጸልይ ያዕቆብ ሐዋርያው ያዕቆብ እንደሚናገረው ነው አንዳችሁ ለሌላችሁ ጸልዩ እንዳለ አንዳችን ለሌላችን የምንጸልየው መልጃ። ቅዱስ ጳውሎስ እንደሚናገረው ደግሞ ለነገስታት ለባለስልጣናትም ለሁሉ ጸሎት እንዲደረግላቸው ይናገራል። ስለዚህ ለሁሉም ጸሎት እንዲደረግላቸው ሲናገር እነዛ ሰዎች ጸሎት የተደረገላቸውን ሰዎች
ተክተው ነው ወደ አብ ጸሎት የሚያደርጉ በነዛ በጸሎት በተደረገላቸው ሰዎች ፈንታ አሁን ጸሎት ያደረጉት ማለት። ስለዚህ ምንድነው ለአንዳቸው ጸልዩ እንደሚለው ልክ በምድርም ቅዱሳን እርስ በርስ የዚች የአንዲት ቅድስት ሐዋርያዊት ዓለም አቀፋዊት የእግዚአብሔር ቤተክርስቲያን ነው ክርስቲያኖች አንዳችን ለአንዳችን ጸሎት እናደርጋለን፣ አንዳችን ለአንዳችን እናማልዳለን። ከዛ በተጨማሪ ግን ከምድራዊ ስጋ መከራ እኛ በምድር ላይ እንሆናለን የራሳችን ስንት ፈተና ያለብን ለሰዎች እየጸለይን አማላጅ መሆን ከቻል ከፍተኛ የሆነ የአማላጅነትን ስራ ደግሞ የሚሰሩ የራሳቸውን ድካም ጨርሰው በሰማይ ያሉት ጻድቃን ሰማዕታት ቅዱሳን ናቸው። ምክንያቱም እነርሱ እንደኛ ምድር ላይ እንዳለው ሰው ምንም የሆነ መከራ ፈተና አይገጥማቸው። አንድ ላንድ የነሱን ነፍሳቸውን በመንግስተ ሰማያት አሳርፈው ስለሌሎች ነፍስ የሚጨነቁበት ሙሉ ጊዜና ኃላፊነት አላቸው፣ ሙሉ ሐሳብም አላቸው።